አይ ገባኝ እኮ አሁንማ ገባኝ አላማው ሌላ ነገር አይደለም እሷን ስለሚወዳት እሺ ኧረ በእናትህ እንደዚህ ለዛ ነው እንደዚህ ነው ያለው ለዛ ነው ሌላ ነገር ያመራ ነው በእናትህ ተረጋጋሉ እንደዚህ አምሮባት ስታይ እሺ በቃ ዳቦ ይቆረስና እንትን እንበል በቃ ወደ ፕሮግራማችን እንነግራለን በቃ ዳቦ ይቆረስና ይዛት መሄድ ትችላለህ አለ ፕሮግራም አዘጋጅቻለሁ መኪና ላይ ልጆች እየጠበቁኝ በቃ ዳቦ ይቆረስና ሹታከዛለሽ በቃ ከእናንተ ምን ፈልገው ነገር የለም የት ነው በቃ እሺ ፕሮግራም ተዘጋጅቷል እሺ አሁን ነው ማን እዚህ ውስጥ ነው አወጋደር ሲዳሉ እሱን ያደረሱ ወጉን እኮ ያደረሱ አገባ ችግር ለትንሽ ጊዜ እየሸጥሻት ለትንሽ ጊዜ ከተጠቀመባት በኋላ ነው ለትንሽ ጊዜ ቆይ እያሰብሽ ነው ግን ብዬ እንደ ተማረ ሰው እስኪያስብ እንዴት ነው የሰውዬ ይሄ አረመን የሆነ ሰውዬ ከወሰደ በኋላ ለትንሽ ጊዜ ገንዘብ ስማሉ አንተ አሁን አንቺ ይሄ ነው እያሰብሻት ነው አይደለም ሉል አሁን እኮ ይሄ ያለቀ ጉዳይ ነው አንተ ብትናገርም ማንንም ይሰማክ የለም በቃ ሰምተሃል አይደል ሁሉም ነገር ያቅመን አያገባም ማለት ወንድምሽ አያገባም ማለት እሱን አይደለም በቃ ምን ማድረግ ይችላል ነገር ምን ማድረግ አልችልም በራ ጀምሮ ዛታሽ ታስቆመኝ ነበር እኮ እንዴት እንደማስቆም አሳያለሁ ፕሮግራም አለ አሁን እንነሳ መንገድ መኪና ላይ ሰው እየጠበቀኝ ነው አልኩሽ አይደል እንዴ በቃ ዳቦ የሚቆረስ ቡና ምታፈይ ከሆነም የሆነ ነገር አቅምሽልና እንውጣ እዚህ አይደል የምንኖረው እኔ የትም መሄድ አልፈልግም ምን ማለት ነው እዚህ ነው የምንኖረው እዚህ አይጥ ጉድጓድ የመሰለ ነው ቢሆን በቃ እዚህ ነው የምንኖረው እኔ ጋር ነው የምትኖሪው እሺ አልኳንዴ የተሻለ ቤት ሰጥሻለሁ ከዚህ የተሻለ ቤት ሰጥሻለሁ እዚህ ለኔ አይመጥነን ለሷም አይመጥናትም አይ ለምን አይነት ሰው እንደሰጣት ያየን እኔ መሰለ ቤት የት ጉድጓድ የተሻለ ቤት ማን ሰጣት እንዳንተ ተራሱ አይደለም አንተ በበቁ ይሄ ላንተ ትልቅ ነገር ማለት ነው በቁስ ነው የሚያምነው እሺ ዛሬ እንኳን በገንዘብ ማሰብና ቁም በቃ እሺ ተው በቃ ምን ማለት ነው ግዴታችሁ ውስጥ መኖር አለበት እሺ በቃ የተሻለ ቤት ውስጥ ትችላልባት ውብዬ ደስ ይልሽ እኮ ነበር የሚገባው አንተ አልየ ከሰው በላይ አድርጌ ነው ማኖራት በቃ ለጊዜ ብለን ነው እሺ እንድትለይ ያደረግነው አይደል እንዴ ምን ማለት ነው ሰጠን ብቻ ነው አይደል መለስ ታውቃለህ ማለት ማንን ራስህን እየሸወድክ ነው ወይስ ሰው እንዲያዝንልክ ነው ማለት እኔ አሁን ያንተ አስተሳሰብ እየገባኝ አይደለም ማለት እኔ እንጃ እኔ ያላቀም ምን እያሰብክ ነው በዛ ላይ ደግሞ ባህር ዳርቻ ምናምን አደራህን ደግሞ ሰላምን ፍለጋ ነው ብለክ እንደለመርከው ያችን ቦታ ሄደክ እንዳቀርጽብን እዚህ ቦታ መጥቼ ነበር አጣዋት እንዳትል ባክን ሳይድ እንዴ ሲፈጠር በጣም ደጋግማ ነው አምጣ ፓስፖርትን ያለችክ እዚህ ጋር ፓስፖርቱን አንተ መስጠት ብትፈልግ ከዛ በላይ ምን ማለት ጫማህን መላስ እኮ ነው የቀራት ከዛ በላይ እንዴት ሆና እንድትለምን ፈልገ ምን አይነት ልመና ፈልገ ነው ያንተ ፈጣሪ ነህ እንዴ በጣም ለመነችክ እኮ በጣም ነው ለመነች ከዛ በላይ እንዴት ታርገ እኔ ራሱ ወጥቼ ልጆቼ ነው ፈልገው ና እኔ ጋር ያለን ጉዳይ እኔ ጋር ጨርስ ፓስፖርቷን ስጣት አላልኩ መጀመሪያ አሁን እኮ የምትፈልገው ስለተሳካለ ደስ ሊል ይገባል እዚህ ጋር ደግሞ ምን አለ ያፈንኳት መስሏችሁ አፈነኝ ብላ ወይ ደግሞ ሌላ ነገር ማለት አንተ ሰላም ያያዘችብክ ነገር አለ የምትፈራው ነገር አለ ገዛ ነው እዛ ድረስ ልትበቀላት ሄድከው እዚህ ኢትዮጵያ አቅቶክ ነው እዛ ድረስ የመን ድረስ ሩጠክ ሄድከው ማለት እንድትሞት ስለምፈልግ ነው ወይ ደግሞ በባህር ሄዳ አሁን እኮ በባህር ሄዳ እንድትሞት ትፈልጋለህ ማለት ነው አንተ በቃ እዚህ ጋር ሰላም የሆነ ነገር ዛባሃለች ማለት ነው መቼም እሷም እንዳዩ የራቁት ቪዲዮ ትዝባሃለች ብዬ አላስብም ማለት እሷም እንደዚህ አይነት የዘቀጠ ባህር የላትም ግን እኔ ኧረ ቢስሚላህ ምናልባት ጥፋተኛ ስለሆነች ወይም ከሊቷ ጋር ነች ወይም እኔም ደግሞ እስካሁን ድረስ እዚህ ምን የቆየሁት ሰላም ልጅቷን ከደበቀችበት አውጣ ወይ የዲኤንኤ ምርመራ እየመረመረች ነው ወይም ደግሞ ሌላ ስራ እየሰራች ነው በሚል ነው ራሷን ድምጿን አጥፍታ እየጨረሰች ነው ሱመያም ደግሞ ዩቲዩብ ላይ ወጣስተውራ እያስመሰለች ስትዋሽ እየተገናኙ እየተናገሩ ለልሽ የፈለኩ በአጠቃላይ ፓስፖርትሽን እንድትወስጂ በባህር ከምትሄጂ ፓስፖርትሽን እዛው ያለሽበት ከተማ ላይ
እኔ በመኪና በአስቸኳይ በ24 ሰዓት እዛ የሚደርሱ መኪናዎች ለምሳሌ አሁን ወጣ በል ያለሽበት ስልክሽን አንቺ ፍቃደኛ ሆኝና ንገሪኝ ወይ ደውይልኝ ወይ በሪከርድ አስቀምጪልኝ ፓስፖርትሽን ልክልሻለሁ 24 ሰዓት ባልሞላ ጊዜ ውስጥ አንቺ ጋር ይደርሳል። ለምሳሌ አሁን የሚወጣ መኪና ለሊቱን በሙሉ እየተጓዘ ይሄድና ጠዋት ላይ ይደርሳል። ወይም ደግሞ ጠዋት የሚነሳ መኪና ማታ 5 ሰዓት 6 ሰዓት ላይ ይደርሳል። ቀኑን ሙሉ ተጉዞ ማለት ነው። ስለዚህ በአስቸኳይ ፓስፖርትሽን ልክልሻለሁ በሹፌሮች እና ፓስፖርትሽን ውሰጂ። ፓስፖርቱን አሳበሽ በባህር ሄደሽ ሌላ ነገር ችግር እንዲፈጠርብሽ አልፈልግም። እኔ ፓስፖርትሽን ጥለሽ የትም አትሄጂም ባለው ነገር ታግዢኛለሽ ብዬ ነበር ያሰብኩት። አንድ ወይ ሱመያ አንቺን ብላ መጣ ሱመያን አገኛታለሁ። ሁለት ወይም ልጅቷን ልፈልጋት የመጣውበትን ጉዳይ እንድጨርስ ታርጊኛለሽ ብዬ ነበር። አንቺ ምንም አላቀማልሽ። እንግዲህ አንድ ሰይጣን አለች የሐጂ ሚስት ለሱመያ የተናገረችው እሷ ነች። ምናልባት ይሄንን ወሬ ፈጥራ ለሱመያ የተናገረችው ሰይድ ወንድ ልጅ ከሌላ ሴት አለው ምናምን ነገር ብላ ያወራችው እሷ ናት። ስለዚህ ምናልባት እሷም ታቃታለች ልጅቷ ያለችበትን ቦታ ስለምታቅ እሷንም እንዴት አርጌ እንደማስነግራት እኔ ማቀው እሷንም ባሏንም ጨምር ማለት ነው። ጠይቃቸውና ሁለቱንም በጸባይ ጠይቃቸው ለምቢ ካሉ በጉልበት የሚያስፈልገው ነገር አድርጋለሁ ማለት ነው። ይሄን ሁሉ ጊዜ ቆያለሁ ይያ አላሰብኩ እና በዚህ መልኩ ዛሬ ነገ ከተደበቀችበት ትወጣለች። የሰው ልጅ ቢደበቅ ወይ ሳምንት ወይ 15 ቀን ብትደበቅ ነው ብዬ ነው። ከወር በላይም እዚህ ከተማ ውስጥ ተደብቃ ከሆነ ብዬ እያፈላለኩ ድምጼን አጥፍቼ ቪዲዮም ሳልሰራ ቀርቼ አድፍጬ እየፈለኩ ነው። እኔ ብዙ ነገር አድርጌ ብዙ ሰዎችን አሰማርቼ ብሬንም አውጥቼ ጉልበቴንም አውጥቼ ቀን ከሌሊት አይደለም እዚህ ሰና ከተማ ላይ ከሰናው ከተማ ውጪ ምጠራጠርበት ቦታ ላይ ራሱ አሰማርቻለሁ። ምንም ሊያገኙት አልቻሉም። ያለችበት ሊታወቅ አልቻለም። እኔ የምፈልገው ምንድነው አንድና አንድ ነገር ብቻ ነው። ሱመያ የምትፈልገው መልስ ልጁ ተመርምሮ ውጤቱ ታውቆ የኔ ነው አይደለም የሚለው እሷ አውቃ ከዛ በኋላ ምን አይነት ሰበብ ነው ተሳብ ሌላ የምታሳበው ሰበብ አይኖራትም ብዬ ነው። ለምን የመጨረሻው ሰበባዊ ስለሆነ ማለት ነው። እኔ አሁን እኮ ማለት ነው እኔ ማለት ግራ የገባኝ ማንን እየሸወድክ ነው ለማለት ፈልጌ ነው። ማለት በዚሁ ተመልካች ለተመልካች ወይ ደግሞ ማለት ሰው እንዲያዝንልክ ነው ማለት እኔ አልገባኝም። ምን እንዳሰብክ ብቻ አልገባኝም። ሲፈጠር እኔን የማግኘት ሐሳብ የለህም በመጀመሪያ ደረጃ ማለት እኔ ምክንያትክ ነኝ እኔ ማለት አገር ለአገር ስትከተለኝ የነበረው ራሱ እኔ መስሎኝ ነው እንጂ እኔ ማለት ምክንያት ነኝ። እንደዚህ እየዞርኩ ነው እንደዚህ እየሄድኩ ነው ምናምን ያልክ ምክንያት ነኝ። ከአዩ ጋር እየሄዳችሁ አዩ እየቀረጸችክ ከዛ አዩን ደግሞ አንተ ከኋላ ሆነህ እየቀረጽካት እንደዛ ነው ስታጃጅለኝ የኖርከው ማለት ነው። አሁን ግን አዩ እዚሁ ነው ያለችው አልሄደችም ማለት ምን አለ እዚህ ጋር ሰላም እንድታግዘው ለምንድነው ሰላም የምታግዘው እኔን እንዲያገኘኝ እኔን እኮ ማግኘት ሐሳብ የለም። ምክንያቱም እኔ ጠየቁ ልጁ መርምረውና እኔ ላንተ አልነበረም እስከዛሬ ላንተ ነው ሰይድ ናግኘኝ ምልክ ማለት ነው። እኔ ለተመልካቾቼ በጣም ክብር አለኝ ወላሂ። ምክንያቱም በጣም እኔ እንጃ እኔ ያላቅም እኔ ለኔ ቤተሰብ እንደዚህ ለኔ ቤተሰብ እንደዚህ አይጨነቅ በጣም ነው በሁሉም ነገር በጣም ነው የሚጨነቁልኝ። ስሳሳት እንኳን እኔ ዩቲዩብ የሚለቀው ዩቲዩብ ላይ ማለት ነው ስድብ እንኳን የለውም ወላሂ ምክር ነው ያለው። ሱመያ እንደዚህ ሁኚ ሱመያ አላህ ፍሪ እንደዚህ አታድርጊ እኔን ከምትወዱ በላይ አላህ ይወደዳችሁ ወላሂ አላህ ህይወታችሁን ያቃ